ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም እንዴት ናችሁ? ያለሁ አልሐምዱሊላህ። ኑ ደግሞ ዛሬ ለመዳም ቆንጆ ምሳ እንስራላት። በጣም የሚጥም በጣም ቆንጆ ትወዱታላችሁ ብዬ ተስፋ አደርጋለሁ። ተከታተሉ። አሁን ዶሮ እንጨምራለን። ግማሽ ዶሮ በደንብ አጥቤ አለ እንደምፈልገው አድርጌ ቆራርጬ ይላ ትንሽ ዘይት እና ሽንኩርት ጋር ትንሽ ጣልተዋለሁ። አሁን ነጭ ሽንኩርት አንድ ማንካ እሳቱን በደንብ ቀንሼዋለሁ። ነጭ ሽንኩርት ዝንጅብል ስለሌለው ለሻይ ካዘጋጀው ዝንጅብል ጨምራለሁ። ተከታተሉ። ቆንጆ ምሳ ነው። አብረን እንስራ። ሶስት ቲማቲም በደንብ የተፈጨ ድንች ደግሞ የሚያስፈልገኝ ቅመም ይዤ መጥቻለሁ። ይሄ የቢሪያኒው ቅመም ነው የራሱ። ይሄ ከሙን ነው። ይሄ በርበሬ፣ ይሄ ደግሞ ቁንዶ በርበሬ ነው። ይሄን ሄል፣ ይሄ ደግሞ ኩስባራ ናሽፍ ወይም ደርቆ የተፈጨ ድንብላል። ቅመሙ ጋር እርድ ስላልጨመርኩ ይሄ ንጹህ እርድ ነው። አሁን ደግሞ ይሄን አንድ ብርቱካንና አንድ ሎሚ ጨምቄ ነው። እንዳይዝብን በደንብ ማለት አለብን። ምክንያቱም ምንም አይነት ውሃ አንጨምርም፣ በዚህ ብቻ ነው። ደስ አይልም? አንድ ማንካ የሎሚና የብርቱካን ልጣጭ በመፈቅፈቂያ በደንብ ፈቅፍቃችሁ ብቻውን ማለት ነው። ያው አልያዝም እንዳይዝባችሁ ይሄን አሁን አልያዝም። አሪፍ ነው። ንጹህ እርጎ እንደ መጠናችን እንሰራ። አሁን 4 ብርጭቆ ሩዝ ስለሆነ እናንተ እንደ መጠናችሁ ጨምሩ።
ደግሞ ሩዛችንን እንሰራ። በዚህ በደንብ ሳይበስል ነው የምናደርገው። በኋላ ከዚህ ላይ አብሮ ትንሽ አንድ 10 ደቂቃ እንትን ስለሚል ሩዙን ላይ በደንብ አናበስለውም። ለሩዜ ደግሞ ቁርንፍድ፣ ሄል፣ ግርፋ ነው የተጠቀምኩት። ትንሽ ዘይት ጋር ሊበልልን ሩዜን አጥቤ ከዚህ እንደምታዩት አስቀምጫለሁ። 30 ደቂቃ ያህል ነው ያስቀመጥኩት ሩዜ። ሄሉ መፈንዳት ይጀምራል። እንዴት ሲሆን የሄሉና የቆረምቶዙ የግርፋው ጣዕም እንትን ይላል። አሁን መጀመሪያ በደንብ ዘይቱ ስለጋለ በአንድ ላይ ስጨምሩ ፊታችሁ እንዳይበላችሁ እንዲህ አድርጋችሁ ሞክሩት። አሁን ደህና ነው አይደል? በጣም የሚጮህ ከሆነ ግን በአንድ ላይ ስጨምሩ አሁን በደንብ ፈላዋለኝ። ነው ትንሽ ነው ውሃው፣ ምክንያቱም ከዚህኛው ጋር ስለሚበስል በኋላ አሁን በደንብ አላበስለውም። ይሄን እንደምታዩት በጣም ደስ ይላል። ኩስባራ ካላችሁ ወይም የድንብላል ቅጠል ካላችሁ እኔ አሁን ስለጨረስን ነው እንጂ ያለን ከዚህ ላይ አሁን ጨው ከሁለቱም ስላልጨመርኩ እንጀምራለን። ከዚህ ግማሽ ግማሽ ደግሞ ከዚህ እዩት። አያምርም? በጣም ነው ደስ የሚለኝ ነው። አልያዘም እስካሁን ድረስ እውት አልያዘም፣ ግን ዶሮ በጣም በስሏል። ድንቹ አልበሰለልኝ ሆኖ የምግብ መስራት ጠቅሞ ትላላችሁ ደግሞ ከዚህ ዝንጅብል የሩዝ አልጣጭ ቢስሚላህ ሲደስ አይልም። ከዚህ ላይ ኩስባራ ቅጠሉ ካላችሁ አክደሩ፣ የድንብላል ቅጠል ካላችሁ ቆራርጣችሁ ጨምሩ። እኔ ስለሌለኝ ነው። እና ደግሞ ሽንኩርት ጥብስ አድርጋችሁ ብቻ። እኛ ግን ዛሬ ጨርሰናል። ወኪል ሻራዲ ሩዝን አጥፍቻለሁ። አሁን ልጨምር ነው። ደግሞ ይሄንን ትንሽ እጨምራለሁ ከሩዙ ከግማሽ ሩዝ አሁን ሩዛችንን እንጨምር። በደንብ እናለብሰዋል። እንዲህ አድርገን እሳቱን ቀንሱት። እኔ ቀንሼዋለሁ። አሁን በዚህ መልኩ ካለበሳችሁት በኋላ ቅድም ያዘጋጀሁትን ለከረን ትንሽ ሳይበዛ ከፊቱ ምርድ ስላለው ሳይበዛ እንደዚህ አልፎ አልፎ
ሶስት አይነት ከረን እንዲሆን ነው። ደግሞ በጣም ቀይ እንዲሆንላችሁ ከፈለጋችሁ ከመሀል ላይ በዚህ በውሃ ሳታረጉ ዝም ብላችሁ ከመሀል ላይ ያስቀምጡት። አሪፍ ከረን ይይዛል። አሁን ደግሞ ደግሜ ሩዙን የተረፈ ትንሽ አለ አለብሰዋለሁ። በደንብ አልብሻዋለሁ። አሁን እንግዲህ እንደዚህ አድርጌ ውሃ ምንም የለውም። እሳቱን እስከ መጨረሻው በማጥፊያው በኩል ቀንሼ ለ5 ደቂቃ ያህል እተወዋለሁ። ከዚያ በኋላ ማቅረብ ነው። ለነመጠም ጃይዝ አድርጎ እያቀረብኩ እንዳላሳያችሁ አሁን መድረሳ ስለሆነ ሲመጡ ነው የማቀርበው። አሁን ደግሞ እኔ የጨረስኩት ሰዓት ናሽ ላይ ነው የሚበላው። ሙምኪን ሰዓ ዋህዳ ነው። ቀጣይ ቪዲዮ እስከምንገናኝ ወዲያችሁ ስለምትከታተሉኝ አመሰግናለሁ።